ጉልነት እንድትይዙ ተፈልጋለሁ። አንዳንድ ጊዜ በተለዋዋጭነት ቃላቱን መጠቀም የተለመደ ይሆናል። መጽሐፍ ቅዱስ ላይ ገብታችሁ ስትመለከቱት ሁለቱን ሃይማኖት የሚለውን እምነት ብሎ የሚተካው የመጽሐፍ ቅዱስ ቃል ልናገኝ እንችላለን። ስለዚህ ቅዱስ ጳውሎስ እንዲህ በማለት ይገልጻል። በዕብራውያን ምዕራፍ 11 ቁጥር 6 ዕብራውያን ምዕራፍ 11 ቁጥር 6 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ያለ እምነት እግዚአብሔርን ምን ማለት አይቻልም? ደስ ማሰኘት አይቻልም። ዕብራውያን 11:6 ስለዚህ ለምን እንማራለን ስንል ቅድም እንዳነሳ ነው የምንማረው ለመዳን። በሃይማኖት ትምህርት ውስጥ ተማሪውም መምህሩም ተማሪው የሚማረው ለመዳን ነው፣ መምህሩም የሚያስተምረው ለመዳን። ስለዚህ በዚህ ትምህርት ውስጥ ለምንድን ነው ሃይማኖትን የምንማረው ሲባል ያለ ሃይማኖት ማንም ማስደሰት ስለማይቻል ነው፣ እግዚአብሔርን ማስደሰት ስለማይቻል ነው። እምነት ያስፈልጋል፣ እምነት ያስፈልጋል። ስለዚህ በዚህ ውስጥ ማመን፣ መታመን፣ እምነት፣ ጽኑ ተስፋ የሚል ሐሳብ አለው። እንግዲህ ማመን ስንል ምን ማለታችን ነው? ማመን ስንል ምን ማለታችን ነው የሚለውን እንመልከት። ማመን የማይታየውን አምላክና እግዚአብሔርን ሕልውናውን፣ አምላክነቱን፣ ሁሉን ቻይነቱን፣ መግቦቱን ምን ማድረግ ነው? ማመን። እግዚአብሔር አንድም በርቀት በመርቀቅ ልናየው ስለማንችል አይደለም? አዎ። አንድም ደግሞ በርቀት ሩቅ በመሆን ምን ልንለው አንችልም? ልናየው አንችልም። መጽሐፍ እንደዛ ነው የሚለው፣ ልናየው አንችልም። ስለዚህ የእግዚአብሔርን ሕልውና አምላክነቱን ማመን ምን ተብሎ ይጠራል? ሃይማኖት። ሁሉን ቻይነቱን፣ መግቦቱን፣ ጥበቃውን ማመን ሃይማኖት ይሰኛል። አንድነቱን፣ ሦስትነቱን ምን ማድረግ? ማመን ሃይማኖት ይሰኛል። የእግዚአብሔርን መግቦት የሚያምኑ በጣም ብዙ ቤተ እምነቶች አሉ። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ላይ ምን ይላል? አንዲት ሃይማኖት፣ አንዲት ጥምቀት ይላል። ስንት ሃይማኖት አለች? አንድ እምነት። አንድ ሃይማኖት፣ አንዲት ጥምቀት ይላል። ስለዚህ ይሰማል ከኋላ አንድ ሃይማኖት፣ አንዲት ጥምቀት ይላል። ስለዚህ በዓለም ላይ ግን በጣም ብዙ እምነቶች እንዳሉ ይታወቃል። በጣም ብዙ እምነት። ስለዚህ እነዚህ ሁሉ ትክክል ናቸው ወይ ስንል ሁሉም ትክክል ሊሆኑ ስለማይችሉ የእግዚአብሔርን መግቦቱን፣ ጠብቆቱን፣ ሕልውናውን አለወ ኖረ ነው መኖሩን ብቻ ማመን ምን አይደለም? ሃይማኖት አይደለም። ይልቁንም ለዚህ ዓለም ሰራይ መጋቢ አለው። ይህን ዓለም የሰራ የፈጠረ የሚመግብ አለ። እርሱ እግዚአብሔር ነው። ይህ እግዚአብሔር አንድ ሲሆን ስንት? ሶስት ነው። ሶስት ሲሆን ደግሞ ስንት ነው? አንድ ነው ብሎ ማመን እሱ ምን ይባላል? ሃይማኖት ይሰኛል። ስለዚህ አንድነት ሶስቱንም ማመን እንደሚጠቀልል መረዳት ያስፈልጋል። ምናልባት በቀደመው ጊዜ ላይ ሀልዎተ እግዚአብሔርን የእግዚአብሔርን መኖር የማያምኑ አካላት ስላሉ፣ የእግዚአብሔርን መኖር የማይቀበሉ አካላት ስላሉ፣ እንደዚሁ ዓለም የተፈጠረ ነው ብለው የሚያምኑ ስላሉ ከዚህ የተነሳ የእግዚአብሔርን መኖር የሚያምኑ ሰዎች እንደ ሃይማኖተኛ ይቆጠራሉ ወይም ሲቆጠሩ ኖረዋል። አሁንም በዛው ልክ። ነገር ግን ቅዱስ ጳውሎስ ያለችው ሃይማኖት አንዲት እንደሆነች ይናገራል። ስለዚህ በእግዚአብሔር አንድነት የሚያምኑ ሁሉ፣ መኖር የሚያምኑ በሙሉ ሃይማኖት ልንላቸው እንችላለን ወይ ስንል በፍጹም። ስለዚህ አንድነቱን፣ ሶስትነቱን ማመን ያስፈልጋል ማለት ነው። ታዲያ ይህንን ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ሲገልጽ እንዲህ ይላል፣ እምነት ተስፋ ስለምናደርገው ነገር
የምታስረግጥ እምነት ተስፋ ስለምናረገው ነገር ምን የምትል የምታስረግጥ የማናየውንም ነገር የምታስረዳ ናት ይላል። የማናየውን ነገር የምናየው በምንድን ነው? በእምነታችን ኃይል። ስለዚህ ለዚህ ነው እኮ ሳያዩ የሚያምኑ ብፁዓን ናቸው የሚለው መጽሐፍ ከዚህ በመነሳት ነው። ከዚህ በመነሳት ማመን የእግዚአብሔር አንድነት ሦስትነቱን ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት መወለዱን ማመን ከአብ አይደለም እንዴ? አብ ወላዲ አስራጺ ስለሆነ ማለት ነው። ድህረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ ወንድ ዘር በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለዱን ማመን ምን ይሰኛል? ሃይማኖት ይሰኛል። ለምንድን ነው እነዚህን ነገሮች ሁሉ እያመጣን ሃይማኖት ማለት ትርጉሙ እንዲህ ነው እያለን የምናብራራው ስንል፣ ምክንያቱም በቤተ ክርስቲያናችን ላይ ወይም በቤተ ክርስቲያን ታሪክ ውስጥ የእምነት መከፋፈል የጀመረበት ጊዜ ከ325 ዓመተ ምህረት ጀምሮ እንደሆነ ይታወቃል። በዚህ ሁሉ ሂደት ውስጥ የተለያዩ መናፍቃን ተነስተው እንደየትምህርታቸው መጠን ስለተወገዙ ሃይማኖት የሚለውን ቃል እየፈታን ስንሄድ በዚህ ልክ መረዳት ስለሚያስፈልግ ነው። ግልጽ ነው። እመቤታችን ቅድስት ድንግል ማርያም ጌታን በፍጹም ድንግልና ጸንሳ በፍጹም ድንግልና ምን ብለዋለች? ወልደዋለች። ይህ ሰሞነኛው የሆነ ታሪክ ስለሆነ በእኛ ቤት ውስጥ የተፈጠረ አይደለም። ምንፍቅናው የድሮ ነው። ያኔ ተወግዞ የተለየ ትምህርት ነው። ስለዚህ እንዲህ አድርጎ ማመን ያስፈልጋል። ክርስቶስ ሁለት ልደታት አሉት። ቅድመ ዓለም ከአብ ያለ እናት፣ ድህረ ዓለም ከድንግል ማርያም ያለ አባት ከመንፈስ ቅዱስ ሌሎች ክብር ይግባትና ከዮሴፍ የወለደቻቸው ሌሎች ልጆች አላት ብለው የሚያነሱ የጆቫ ዊትነስ እምነት ተከታዮች አሉና ይህም ፍጹም የተሳሳተ አስተምህሮ ስለሆነ ነገረ ማርያምን ስንማር በኋላ ላይ እንመለከተዋለን። ስለዚህ እመቤታችን በፍጹም ድንግልና ጸንሳ በፍጹም ድንግልና ምን ብላለች ነው? ወልዳለች። ይህ መረዳት ያስፈልጋል። በዚህ በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ ስታዩ ዮሴፍ እመቤታችንን መጽነስ ከተረዳ በኋላ ካወቀ በኋላ በስውር ሊተዋት ፈለገ ይላል። ይሄንን ሲያስብ ትቷት ሊሄድ የተጠራው የተሾመው በአይሁድ ባህል አንዲት ሴት ከባሏ ውጭ ጸንሳ ብትገኝ በድንጋይ ተወግራ በሳት ተቃጥላ ምን ትበል ይላል። ያ ሕግ ስላለ ከዛ ሕግ እንዲያድን ነው ጠባቂ የተደረገው። አንድም ሴት ናት፣ ረዳት ስለሚያስፈልጋት ነው ጠባቂ የተደረገው። አንድም ማየ ዘለፋ በአይሁድ ዘንድ የሚጠጣ መርዛማ የሆነ ገዳይ የሆነ ነገር አለና ያንን እንዳትጠጣ ይከለክላት ዘንድ ነው ጠባቂ ተደርጎ 185,000 የሚደርሱ ሰዎች ተሰብስበው ከነዛ ሁሉ ሰው እኮ የተመረጠ ነው ዮሴፍ። በተለያየ ተአምር እግዚአብሔር የመረጠው ነው። ነገር ግን ዮሴፍን ረሳ። በስውር ሊተዋት ሲያስብ የእግዚአብሔር መልአክ ተገልጦ እንዲህ አለው፣ ዮሴፍ ሆይ እጮኛ ማርያምን ለመውሰድ አትፍራ፣ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ይላል። ከምንድን ነው? ከመንፈስ ቅዱስ። ይህ እንዴት ይሆንልኛል ወንድ ስለማላውቅ ስትለው የእግዚአብሔር መልአክ ቅዱስ ገብርኤል ምንድን ነው ያላት? መንፈስ ቅዱስ ባንቺ ላይ ምን ይላል? ይመጣል። የልዑል ኃይል ምን ይልሻል? ጸልልሻል። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ምንድን ነው? በቃ እንደዛ ነው። ስለዚህ በዚህ ልክ ማመን ያስፈልጋል ነው። በአንደበት ሃይማኖት ስንል በልብ አምኖ በአንደበት መመስከርም ደግሞ ሃይማኖት ይሰኛል። በእምነታችን ልንሸማቀቅ አያስፈልግም። በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ሰው በልቡ አምኖ በአፉ ቢመሰክር ምን ይላል? ጽድቅ። ስለዚህ ሃይማኖት በልብ የሚታመነው ነው። በምን የሚገለጸው? በአፍ የሚገለጸው። ስለዚህ እንደ ይሁዳ በልብ አምኖ እንደ ቅዱስ ጴጥሮስ ይሁዳ በልቡ ክዶ በአፉ ያመነ ሰው ነው የነበረው። ከጌታ ጋር ይውላል፣ ያስመስላል። ነገር ግን ልቡ ከማን የራቀ ነበር? ከክርስቶስ የራቀ ነበር። ቅዱስ ጴጥሮስ ደግሞ በልቡ አምኖ በአፉ ደግሞ ምን ብለዋል? አላውቀውም ብሎ ክዷል። ስለዚህ ይህ ሃይማኖትን ያጎድላል እና ስንቶቻችሁ በእምነታችሁ ሳትፈሩ ትመሰክራላችሁ? ስለ ድንግል ማርያም ሲነሳ፣ ስለ ክብሯ፣ ስለ ንጽህናዋ ሲነሳ ለምን እንሸማቀቃለን? ቅድም እንዳልኳችሁ
እናንተ እኮ የምታመልኩት ሰው ነው ሲባል ብሶ ይደነግጣል። እንዴ መቼ አመለክና ለምን ትደነግጣለህ? ፍጡር ነው የምታመልኩት ይላል። አይደለም አምልከን አናቅም። እንደዚህ የሚያደርጉትንም ፈጽሞ እንቃወማለን። ግን እመኑኝ ልጅ ለእናቷ ምጥ አስተማረች ነው የሚሆነው። ይህን መጽሐፍ ቅዱስ የሰሩ ያስተማሩ ከኛ አባቶች ናቸው። ፕሮቴስታንት እኮ 16ኛው ክፍለ ዘመን ላይ የተፈጠረ ሃይማኖት ነው። ይህንን ነገር ቤተክርስቲያን ሰርታ አሰናድታ ከጨረሰች በኋላ የተፈጠረ ሃይማኖት እኮ ነው። የመጽሐፍ ቅዱስ ቁጥር እንደዚህ ነው፣ ክርስቶስ እንደዚህ ነው፣ ቅዱሳን እንደዚህ ናት የሚለውም ትምህርት ለዛ ነው። ዘመኑ ጥሩ ስለሆነ በማህበራዊ ሚዲያ የሚሰበከውንም ስብከት ሰማላችሁ። ምንም ለሰው ህይወት የሚጠቅም ስብከት እኔ ሲነገር አድምጬ አላቅ። ለማስተማር የሚረዳኝ ዘንድ የእነሱን ቻናል እንደዚህ አይነት ማህበራዊ ሚዲያ ባልመጣበት ሰዓት አስጭኛ ነበር። አይሰበክም፣ ሃይማኖት አይሰበክም። ጥንቁልና ነው፣ ዘመናዊ ጥንቁልና ነው የሚንጸባረቀው። ስለዚህ በልባችን የምናምነውን በአፋችን መመስከር ይገባል። ያን ለማድረግ ደግሞ ወደ እግዚአብሔር መቅረብ በጣም ያስፈልጋል። ለምን ትጠራጠራላችሁ? መጽሐፍ ምን ይላል መሰላችሁ? በጣም ጥርጣሬ ክደት ዋዜማ ነው ብያቸዋለሁ ባለፈው። እንደሱ ብቻ ግን አይደለም። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 15 ከቁጥር 16 ጀምሮ የገለጻቸው የሥጋ ሥራዎች አሉ። ከነዛ መካከል አንደኛው መናፍቅነት። ናፈቀ፣ ተጠራጠረ ማለት መናፍቅ ማለት ተጠራጣሪ ማለት ነው። ታዲያ ቅዱስ ያዕቆብ በመልእክቱ በምዕራፍ 4 ላይ ምን ይላል? ለሚጠራጠር ሰው ይላል። ምን ለሚል ሰው? ለሚጠራጠር ሰው ከእግዚአብሔር ዘንድ አንዳች የሚያገኝ አይምሰለው ይላል። ከማን ዘንድ? እየጠራጠርን ያለ ነው ማንን ስለሆነ? እግዚአብሔርን ነው። አያችሁ እንዴት አንድ መናፍቅ መጥቶ ስለ እምነት ሊነግርህ ይሞክራል? እንዴት ስለምታመልኪው ነገር እሱ ሊነግርሽ ይችላል? እኔ አንዳንድ ጊዜ ምን አይነት ድንቁርና እንደሆነ ሁሉ አይገባኝም እንጂ ሰው እኮ ለመማር ፈቃደኛ መሆን መቻል ይጠበቅበታል አይደለም? ለመማር ፈቃደኛ መሆን አለበት። እኔን ለማስተማር ያ ሰው እውነት ከኔ ጋር የሚነጻጸር ነገር አለ ወይ? መጀመሪያ ከኔ ጋር ለማውራት አለ ወይ? በደፈናው እኮ ከሰው ጋር እኮ እንደዚህ ግብ እኮ አይፈጠርም። ነውር ነው። ግልጽ ነው። ለዛ ነው ቅድም እናንተን ማወቅ ያስፈልገኛል ያልኳችሁ። ለዛ ነው ለልጆቻችሁ እናንተ በምታውቁት ልክ ነው የምትነግሯቸው፣ ወይም ታናናሾቻችሁ ሲኖሩ በምታውቁት ልክ የምታውቁትን ነው የምትነግሯቸው አይደለም። የሚረዱት ከሆነ ከነሱ ጋር እናወራለን። እንደው ሙያዊ የሆነ እኮ ተርሚኖሎጂ ራሱ እኮ አለ እኮ አይደል እንዴ? አንድ ጎበዝ የሆነ እንግሊዝኛ የሚናገር ሰው እንግሊዝኛን የሚያስተምር የሚያውቅ ሰው ቢኖር በሕክምና ውስጥ ያለውን ተርሚኖሎጂ ያውቃል? አያውቅም እኮ። ዱዳ ነው የሚሆነው እዛ ውስጥ ሲገባ። የሚያውቀው ነገር የለም። በዛ ውስጥ ማለፍ ያስፈልጋል አይደለም? ስለዚህ ሰውን ተነስቶ ላስተምረም አይባልም። እሱ ነውር ነው። ያ ሰው ፈቅዶ መምጣት መቻል አለበት። ልክ እንደ ኢትዮጵያዊ ጃንደረባ ተጠግቶ የምታነበውን ታስተውለዋለህን መባል አለበት። አይ የሚረዳኝ ሳይኖር ብሎ ያ ሰው ከቀረበ ለማወቅ ፈቃደኛ ከሆነ እውነት ነው፣ ይሄ እንዲህ ነው ብለን ያን ሰው እናስተምራለን እንጂ ይሄ እኮ ንቀት ነው፣ ሰውንም አሳንሶ መመልከት። ስለዚህ ማንበብ ሁሉ የማይችል ሰው ነው ገጥሞኝ ያውቃል። በእውነት ማንበብ የማይችል ሰው ገጥሞኝ ያውቃል። ግን ሲናገሩ ያስደነግጣል። በቃ የሚያቀብላቸው መንፈስ ስላለ ይሄ መጽሐፍ ቅዱስ ገጸ ንባብ ብዙ ቦታ ላይ አስፈላጊው የሆነው ሁሉ ልምምድ አለው። በእርግጠኝነት የሰው ልሳን አይደለም በዛ ልክ የሚናገረው መናፍስ። ስለዚህ እኛ በእምነታችን ልናፍር ልንሸማቀቅ አይገባም። እምነታችንን መመስከር ያስፈልጋል። ለዛ ነው እንደዛ ነው የሚለው መመስከር ያስፈልጋል። በሰው ፊት የሚመሰክርልኝ እኔም በሰማይ ባለው በአባቴ ፊት ምን አደርግለታለሁ ስለሚል መመስከር ይገባናል። ስለ እምነታችን በድፍረት የማያውቁትን ሰዎች ማሳወቅ ያስፈልጋል። ስለዚህ ማመን ስንል ለዚህ ዓለም ሰራይ መጋቢ ያለው እርሱ እግዚአብሔር ነው። ይህን ዓለም ካለመኖር ወደ መኖር አምጥቶ እንደፈጠረ ሁሉ ይህንን ዓለም ደግሞ ከመኖር ወደ አለመኖር ምን ያደርገዋል? ያሳልፈዋል። እርሱ እግዚአብሔር አንድ ሲሆን ሰው ሲሆን ደግሞ አንድ ነው። እኛን ስለማዳን ምን ሆኗል? ሰው ሆኗል። ስለ እኛ ሲል መከራ ተቀብሏል። ሞትን ድል አድርጎ ተነስቷል። ጸሎተ ሃይማኖት ብለን ምን ደግሞ እኮ ይሄ ነው። ጸሎተ ሃይማኖትን በአግባቡ መረዳት በጣም ያስፈልጋል። ሃይማኖት ማመን መታመን ነው ብለን መታመን የምንለው ደግሞ ለሚያምኑት አምላክ በምግባር ወይም በተግባር መታመን ነው። ይሄ ማለት ምን ማለት ነው? ትእዛዛቱን ምን ማድረግ ነው? መፈጸም ማለት ነው መታመን። ለምሳሌ ሚስጥረ ሥላሴና ሚስጥረ ሥጋዌ አምኖ ለፈጣሪ መገዛት ነው፣ ክብር መስጠት ነው
አይደለም እንዴ? ከዛ ውጪ ሚስጥረ ጥምቀት መጽሐፍ ቅዱስ ጌታ ደቀ መዛሙርቱን በማርቆስ ወንጌል ምዕራፍ 16 ላይ ወደ ዓለም ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ምን ይላል? ይድናል፣ ያላመነ ያልተጠመቀ ምን ይላል? ይፈረድበታል ይላል። ስለዚህ ተግባራዊ ምላሽ ይፈልጋል ማለት አያችሁት? መታመን ይሄ ነው። ያመነ የተጠመቀ ይድናል የሚለውን ቃል የሚያምን ሰው አይድንም። ምን መደረግ አለበት? መጠመቅ አለበት። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ምን ይላል? ይፈረድበታል ስለሚል እንዳይፈረድብን በጥምቀት ካመንን በኋላ ምን ማድረግ አለብን? መጠመቅ አለብን ማለት ነው። ግልጽ ነው። መታመን ይሄ ነው። መታመን ይሄ ለገባ ነው ላመንነው ነገር ተገዢ መሆን ማለት ነው። በሚስጥረ ቁርባን ዘላለማዊ ሕይወት ይገኛል። በሚስጥረ ቁርባን ከክርስቶስ ጋር ህብረት አንድነት ይገኛል። ስጋዬን የበላ ደሜን የጠጣ እኔ በእርሱ እርሱም በእኔ ተዋህዶ ይኖራል ስለሚል ከክርስቶስ ጋር ተዋህዶ ለመኖር እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል እንዳለ ቅዱስ ጳውሎስ ያለብንን የሚመጣብንን መከራ በሙሉ ድል ለማድረግ ማን ከኛ ጋር ዘንድ ይሆን ይገባል? እግዚአብሔር ከኛ ጋር ይሆን ዘንድ ይገባል። ስለዚህ የክርስቶስን ስጋና ደም መቀበል ያስፈልጋል ማለት ነው። መታመን ይሄ ነው። በክርስቶስ ስጋና ደም ዘላለማዊ ሕይወት እንደሚገኝ ማመን ብቻ ግን እምነትን ምን አያደርግም? ሙሉ አያደርገውም። እዚህ የሐዋርያት ሥራ ላይ ሰጠዋችሁ ታሪክ ላይ 8:26 ላይ አስተማረው ፊልጶስ። ከዛ በኋላ እንዳልጠመቅ ምን ይከለክለኛል አሉ። እንዳልጠመቅ ምን ይከለክለኛል? ብታምንስ ተፈቅዶልሃል አሉ። ከዛ በኋላ እጁን ጭኖ ምን አደረገው ይላል? አጠመቀው። በ34 ዓመተ ምህረት ወደ ኢትዮጵያ ክርስትናን ይዞ መጣ ማለት ነው። አምኖ ቢመጣ ኖሮ ኢትዮጵያ እስካሁን በብሉይ ኪዳን እምነት ትቆያለች ማለት ነው። አያችሁ? ስለዚህ ላመንነው ነገር ተግባራዊ ምላሽ መስጠት እሱ ምን ይባላል ማለት ነው? መታመን ይሰኛል ማለት። ስለዚህ ሃይማኖት ማለት ማመን መታመን ነው። እምነት በምን የሚገለጽበት? በስራ የሚገለጽበት ነው ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ እንደዚህ ይላል። ታላቁ ቤተክርስቲያናችን ልክ ሃይማኖት መሰረት ነው ይላል። ሃይማኖት መሰረት፣ ምግባር ደግሞ ጣራና ግድግዳ ነው ይላል። ሃይማኖት ምንድነው? መሰረት። ምግባር ደግሞ ምንድነው? ጣራና ግድግዳ ነው። አንድ ቤት ጥሩ እንዲሆን መሰረቱ ነው መጀመሪያ መሰራት መቻል ያለበት። መሰረቱ ጥሩ ከሆነ ያ ቤት ንፋስ ቢነፍስ ጎርፍ ቢጎርፍ ምን አይሆንም? አይወድቅም። የማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ጀምሮ ያለው እናንተ ቤታችሁ ገብታችሁ አንብቡት። ስለዚህ ሃይማኖት መሰረት በእምነት ጉዳይ ላይ ለዛ እኮ ነው አባቶቻችን አንዳንድ ጊዜ ይሄ የሰይጣን አስተምሮ ነው እንድንዳፈር አይደለም ይሄንን እንምለው። አሁን እንደዚህ ሰርተ ቅድም ብያቸዋለሁ ለጓደኞቻችን ስንነግር ኃጢአታችንን በደላችንን ስንዘረዝር እኛ ጀብደኞችንን። ሰይጣን እንደዛ ነው የሚያደርገው። ጀብደኛ አድርጎ ነው የሚያቀርበው። እንዲያርጌ እንዲሰርቼ እንዲያርጌው እንዲያርጌያት ምናምን ብለን ስናወራ ጀብደኝነት። አጠገባችንም ያሉ ሰዎች ተዋረ እንደዛ አይደለም እንዲህ አይደረግም ከማለት ይልቅ አበረታቱናል፣ ይስቁልናል። አብዛኞቻችን ደግሞ እንደዚህ አይነት ነገር እንፈልጋለን። ስለዚህ ምን እንሆናለን ማለት በዚሁ ተግባር ላይ እንቀጥላለን። ታዲያ ወደ እግዚአብሔር መምጣት ስንፈልግ በዚህ ልክ አሁን ከዚህ ጉባኤ እንደዚህ አይነት ስሜት የሚሰማው ሰው ሊኖር ይችላል። አሁን እኔ እዚህ ውስጥ መቀመጥ የሚገባኝ ሰው ነኝ፣ እንዲህ ሰርቼ እንዲህ አድርጌ የሚል ሰው አይጠፋ። ተመልሼ እኮ ያው ነኝ፣ ታጥቦ ጭቃ ነኝ፣ ቢቀርብኝ ይሻላል የሚል ሰው አለ። ለምን ይቀርብሃል? ለምን ይቀርብሻል? እዚህ ቦታ ላይ ያቆመን የሰበሰበን የማን ቸርነት? ይህ እግዚአብሔር ቸርነት። ከኛ ኃጢአት ይልቅ የማን ቸርነት ይበዛል? ይህ እግዚአብሔር ቸርነት። ይህ ትትና አይደለም በእውነቱ። ሰይጣን እንዲህ አድርጎ እንድታነቡት ልጋብዛችሁ። መጽሐፉ ምናልባት ህትመት ላይ ካለ የዲያብሎስ ውጊያዎች የሚል በአቡነ ሽኖዳ የተጻፈ መጽሐፍ አለ። የዲያብሎስ ውጊያዎች። ዲያብሎስ መጀመሪያ ኃጢአትን እንድሰራ ያበረታታል ይላል። ከዛ በኋላ ኃጢአትን ከሰራ በኋላ አሁን አንተ ሰው ነህ፣ አንተ አሁን ምህረት የሚገባ ሰው ነህ፣ አንቺ ምህረት ይቅርታ የሚገባሽ ሰው ነሽ፣ እንደዚህ ያደረግሽ ንስሐ ገባሽ፣ ተመለሽ፣ ያው ነሽ፣ እንደዚህ ነሽ እያለ ይከሳል። ዲያብሎስ ሁሉ ጊዜ ከሳሽ ነው። ምንድነው? የማንንም መዳን አይፈልግም። ታዲያ ከእግዚአብሔር ሲያርቅ ወደ እግዚአብሔር አትሂድ መጥፎ ነው አይልህ።
ግን አንተ እንደዚህ ሆነ እንዴት ትሄዳለህ? አንተ አጭበርባሪ አይደለ እንዴ? ሌባ አይደለ እንዴ? አንቺ ዘማዊ አይደለ እንዴ? በማለት እንድንሸማቀቅ ያደርገናል። ያን ጊዜ ይህን ድምፅ እንሰማለን። ብዙ ጊዜ እኮ ሰው እኛም ሀገር ላይ አሁን እየበረከተ ነው፣ ቁጥሩ ስለማይወጣ ነው እንጂ ባደጉት ሀገር ላይ ሱሳይድ ላይ እኮ አሜሪካ ግንባር ቀደም ናት። ራስን በማጥፋት ውስጥ ማለት የሚመነጨው ይሄ ነው፣ ራስን ከመጥላት የእግዚአብሔርን ምሕረት ይቅርታ ከመርሳት። ይህ ደግሞ የከፋ ነው። ለማይጠቅመው ሰው ነግረን ኃጢአታችንን ለምን ህይወታችን ይጎሳቆላል? የእግዚአብሔርን ምሕረት ይቅርታ መጥቶ መስማት፣ ማድመጥ፣ ማመንም ያስፈልጋል። እኛ የክርስትና ጀማሪዎች አይደለንም ብለናል። እንዴ ቅዱስ ጴጥሮስ አምላኩን አላውቀውም ብሎ ካደ። ከሃዲው ጴጥሮስ እያለን እንጠራዋለን። እንደዛ ነው እየጠራን ያለ ነው። ምን እያልን ነው? ቅዱስ ጴጥሮስ። እግዚአብሔር በዱቤ አይጠይቅ። ዛሬ ላይ ግን እንድንቀየር ይፈልጋል። እድሜንም እየሰጠን ያለው ዛሬንም ነገንም እየታገሰን ያለው የማንም መዳን ስለሚፈልግ ነው፣ የእኛም መዳን ስለሚፈልግ ነው። ስለዚህ ክርስቲያኖች ማስተዋል ያስፈልጋል። እምነታችንን ጠንቅቆ መረዳት በጣም አስፈላጊ ነው የሚሆነው። ስለዚህ ሃይማኖት መሰረት ነው። ምግባር ደግሞ ምንድን ነው? ጣራና ግድግዳ ነው። የሰው ልጅ መውደቅ መነሳት ይስማማዋል። ለዚህ ነው በተአምረ ማርያም ላይ ከአራቱ ባህርያተ ሥጋ ለተፈጠረ ይላል። እኛ የተፈጠርነው ከአራቱ ባህርያተ ሥጋ ነው። መሬት፣ እሳት፣ ነፋስና ውሃ። ቦታው ላይ ስንደርስ እንማረዋለን። እነዚህ ባህርያት በእኛ ህይወት ውስጥ በተለያየ ጊዜ ላይ ይንጸባረቃሉ። ምን አይነት ባህሪ ነው ያለው ብለን አንዳንድ ሰው ላይ አንገረምም? ግን እኛም እንደዛው እኮ ነው። የሆነ ጊዜ ላይ መሬት ነው፣ የሆነ ጊዜ ላይ ትዕቢተኛ ነው፣ እሳት ነው፣ የሆነ ጊዜ ላይ በጣም ሳቂታ ነው አይደለም? እንደዚህ አይነት ባህሪዎች በእኛ ላይ ስለሚንጸባረቁ ለሰው መውደቅ መነሳት የተለመደ ነው። ከእመቤታችን በቀር ይላል ተአምረ ማርያም ማን ነው ንጹህ? ማን ነው የማይበድ? ስለዚህ እኔ ግን ይላል ቅዱስ ዳዊት በምሕረት ብዛት ወደ ቤት እገባለሁ ይላል። በምን ብዛት? በምሕረት ብዛት። ስለዚህ የእግዚአብሔርን ቸርነት ማመን ያስፈልጋል። ሃይማኖት መሰረት፣ ምግባር ደግሞ ጣራና ግድግዳ ነው ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ ያለውን እናንተ ቤታችሁ ገብታችሁ እንድታነቡት አሳስባለሁ። ሃይማኖት ያለ ምግባር፣ ምግባር ደግሞ ያለ ሃይማኖት አያድንም። እችን እንደ ኮቴሽንም ልትይዙልኝ እፈልጋለሁ። ሃይማኖት ያለ ምግባር፣ ሃይማኖት ያለ ምግባር፣ ምግባር ደግሞ ያለ ሃይማኖት አያድንም። እንግዲህ በዚህ በክርስትናው ዓለም ውስጥ ከሚጠሩ ልድገሞ ወደኋላ እንዳልቀር እየሰጋው ነው። ሃይማኖት ምን አለን? ያለ ምግባር፣ ምግባር ያለ ሃይማኖት ምን አይልም? አያድንም። ምግባር የሌለው ሃይማኖት ሊያድን በፍጹም አይችልም። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሐዋርያት ሲያያዝ የመጣ እምነት ነው ያለን። የጠራች ቀጥተኛ እውነተኛ ሃይማኖት ናት። መጽሐፍም ይላል በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቁሙ ይላል። በቀደመችው መንገድ ሂዱ ለነፍሳችሁም እረፍት ታገኛላችሁ። ብዙዎች ግን አንሄድባትም አሉ ይላል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ለነፍሳችሁ ምን ታገኛላችሁ? እረፍት። መንገድ የተባለችው ሃይማኖት ናት። በቀደመችው መንገድ ላይ ሂዱ ለነፍሳችሁም እረፍት ታገኛላችሁ። ብዙዎች ግን አንሄድባትም አሉ ይላል። ስለዚህ ስም አያጸድቅም ይሉናል ኦርቶዶክሳውያንን ፕሮቴስታንቶቹ። ስም እኮ አያጸድቅም ይላሉ። ምክንያቱም ኦርቶዶክስ ማለት ምን ማለት ነው? ቀጥተኛ ትክክለኛ ሃይማኖት ኦርቶዶክስ ተዋሕዶ። ኦርቶዶክስ ብቻ ሳይሆን ኦርቶዶክስ ምን ተዋሕዶ ነኝ ነው የሚባለው። ምንድነው ሲባል ያው በተለምዶ ኦርቶዶክስ ነኝ ይላል። የሆነ ጉባኤ ላይ ቀርቷል ማለት ነው ይሄ ሰውዬ ኦርቶዶክሳዊ አይደለም ማለት ነው። ስለዚህ ኦርቶዶክስ ተዋሕዶ መሆን በራሱ የሚያጸድቅ አይደለም ለማለት የተቀመጠ ነው ማለት። ስለዚህ ምን ይፈልጋሉ? ምግባር ይፈልጋሉ። እነሱ ግን ጸድቀናል ይላሉ። ታዲያ ወንጌል ለምን ያስፈልጋል? ለምን ወንጌል ይነገራል? ንስሐ ለምን ያስፈልጋል? ስለ መልካም ነገር መናገር ለምን ያስፈልጋል? በቃ በጸጋው ድነናል ይላሉ አይደል እንዴ? የዳነ ሰው በጎ ነገር መስራት ለምን ያስፈልጋል? እንደዚህ የወንብድና ስራ እየሰሩ ድነት አለ እንዴ? ይኖራል? ምን አይነት መደንዘዝ! አጭበርባሪ ነው። የሰዎች ንብረት እየሰበሰበ ለብዙዎች ትዳር መፍረስ ምክንያት እየሆነ
እንዴት ነው የሰውዬ ድኛለሁ የሚለው? በየት በኩል? መጽሐፍ በዚህ ያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል። ስለ ሃይማኖት በተናገረበት አንቀጹ ላይ ቅዱስ ያዕቆብ ማመንማ አጋንንትም ያምናሉ ይላል። ማመን ማን ያምናሉ? አጋንንትም ያምናሉ፣ ከማመንም አልፈው ይንቀጠቀጡም አለውኝ የሚለው። አጋንንት እምነት ብቻ አይደለም ያላቸው፣ ይንቀጠቀጣሉ። እኛንን በድፍረት የምንቆመው የማን ቸርነት ስላለ? የእግዚአብሔር ቸርነት ስላለ። ስለዚህ የእኛ ሃይማኖት ከማን የተሻለ ሊሆን ይገባዋል? ክርስቲያኖች ከአጋንንት የተሻለ እምነት ያስፈልገናል። አያችሁ፣ ከአጋንንት የተሻለ ያምናሉ። ይህ ምን ጥያቄ አለው? ውሸቱ እኮ ነው፣ ክህደቱ እኮ ነው፣ አምላክነትን መመኘቱ ነው ከክብሩ እንዲወርድ ያደረገው። ሌላ ምን በደል ሰራስ? ሳጥናኤል ምን በደል ሰራ? አምላክነትን መሻቱን፣ ፍጥሮ ነው ሳለ ፈጣሪ ነኝ ማለቱ ነው። የእግዚአብሔርን ክብርማ ያምላን። እንኳን የእግዚአብሔርን ክብር አይደለም የቅዱሳን ስም ሲጠራ አጋንንት አይቆምም፣ ይርዳል፣ ይንቀጠቀጣል። አያችሁ፣ የእግዚአብሔር ስም ሲጠራ፣ የቅዱሳን ስም ሲጠራ አጋንንት ይንቀጠቀጣሉ። ለዚህ ነው ማመንማ አጋንንትም ያምናሉ፣ ከማመንም አልፎ ይንቀጠቀጡማል ይላል። ስለዚህ ከስራ ከነፍስ የተለየች ስጋ የሞተች እንደሆነች ሁሉ ይላል ቅዱስ ያዕቆብ በምዕራፍ 2 ቁጥር 26 ላይ ከነፍስ የተለየች ምን ስጋ የሞተች እንደሆነች ሁሉ ከስራ የተለየ እምነት በቁሙ እንዲሁ የሞተ ነው ይላል። ሰው ሞተ የምንለው በእኛ ነፍስ ከስጋው ምን ሲል ነው? ሲለይ። ከዛ ስሙም ተቀይሮ ሌላ ይሆናል፣ አስክሬኑ ይባላል። ሰውም የሚል ስያሜ አይሰጠው። ሰው ማለት ሰብ ማለት ነው። ከሰባት ባህሪያት የተፈጠረ ማለት ነው። ቀደም ያልኳችሁ አራቱ ባህሪያተ ስጋ መሬት፣ እሳት፣ ነፋስና ውሃ፣ ሶስቱ ባህሪያተ ነፍስ ልባዊነት፣ ቃልና ስንፋስነት በሰው ላይ ሕያውም አይደለ እፍ አለበት። ሰውም ሕያው ነፍስ ያለው ሆነ ስለሚል እነዚህ ባህሪያተ ነፍስ ከአራቱ ባህሪያተ ስጋ ጋር ሲደመሩ 7 ግብር ያለው ማለት ነው የሰው ልጅ። ስለዚህ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁ ደግሞ ከስራ የተለየ እምነት ደግሞ ምንድነው? የሞተ ነው ይላል። ስለዚህ በጎ መስራት ያስፈልጋል ማለት፣ መልካም መስራት ያስፈልጋል ማለት። መልካም ስሩ በጎ አድርጉም ተብለን ጽድቅም እንዳለ ኩነኔም እንዳለ እየተነገረን እኛ በጎ መስራት ተቸግረናል። እንኳን እንዲሁ በጸጋው ደናል ተብሎ ተነግሮ ይልቅ እውነት ነው። እግዚአብሔር አምላክ ቅድም እንዳለው እንደ ቸርነቱ መክፈል የሚገባንን ዋጋ ከፍሎ ከሞት ወደ ሕይወት ከጨለማ ወደ ብርሃን አሸጋግሮናል። አሁን በአዳም የውርስ ኃጢአት ምን አንልም፣ አንጠየቅ። ከዚህ በኋላ ግን እያንዳንዳችን ለእያንዳንዱ ነው የሚለው ጌታ ሲናገር፣ ለእያንዳንዱ እንደየስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው ይላል። እውነት እላቸዋለሁ ከዚህ በኋላ እኔ አይደለሁም የሰማችሁት ቃሌ ምን ይልባችኋል? ይፈርድባችኋል ይላል። ስለዚህ ቃሉን በአግባቡ መማር በጣም ያስፈልጋልና ሃይማኖት አለን ለማለት ለቃሉ መታመን ያስፈልጋል፣ በጎ መስራት ያስፈልጋል፣ ቸርነት ማድረግ ያስፈልጋል። ይሄንን እንድንረዳ ለማለት ያክል ነው። ከዚህ ውጪ የምንመለከተው ነገር እንግዲህ እግዚአብሔር አምላክ የሰውን ልጅ ፈጥሮ ትእዛዛትን እንደሰጠው እናውቃለን። አንደኛው በገቢር የተፈጠረው የሰው ልጅ ብቻ ነው በዕለተ ዓርብ። ታዲያ አምላኩን እንዳይዘነጋ የእግዚአብሔርም የእጅ ሥራ መሆኑን ያውቅ ዘንድ እግዚአብሔር አምላክ ትእዛዝን ሰጠው። በኦሪት ዘፍጥረት ምዕራፍ 2 ላይ ተጠቅሶ እንደምናገኘው ቁጥር 17 መልካምና ክፉን ከሚያሳውቀው የሕይወት ዛፍ እንዳይበላ ምን አደረገው ነው የሚለው? ከለከለውኝ ነው የሚለው። በገነት ያለውን ዛፍ በሙሉ ይበላ ዘንድ ምን ብሎለታል? ተፈቅዶለታል። ከአንዲቷ ጸበለስ መልካምና ክፉን ከምታሳውቀው ውጪ ማለት ነው። እርሱ ግን ይላል አየ ተመለከተ፣ ሴቲቱም ለመብላት ያማረ እንደሆነ ተመለከተች ይላል። ናም በሉ የእግዚአብሔርን ሕግ ተላለፉ። አዳም የእግዚአብሔርን ሕግ በተላለፈ ጊዜ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 10 ላይ መመልከት ይቻላል። አዳም ተሸሸገ፣ ተደበቀ ይላል። አያችሁ፣ ኃጢአት ያሳፍራል እውነት ለመናገር። ለዛ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ላይ እነዛ ይላል አሕዛብ ሕግ ባይኖራቸው እንኳን ከባህሪያቸው የተነሳ ለራሳቸው ሕግ ናቸው። ሕሊናቸው በሕሊናቸው ላይ ሲቃወስ ወይም ሲካሰስ መልካም እንዳልሆነ በጎ እንዳልሆነ ይረዳሉ ይላል። ቃይን ወንድሙ አቤልን ከገደለ በኋላ ምን ሆነ ነው የሚለው?
ተቆዝባዥ ሆነ ነው የሚለው። አያችሁ፣ ሰው ከሰራ በኋላ እግዚአብሔር በአይምሮ አዋቂ የሆነ ህሊና ስላስቀመጠለት የመጀመሪያ ወቃሽ ራሱ ጤናማ የሆነ ሰው ራሱ ነው ያቀሰ። ስለዚህ አዳም እግዚአብሔር ወደ እርሱ መጣ፣ አዳም ወዴት ነህ አለው ይላል። ይህ እግዚአብሔር ወደ አዳም ያደረገው ጉዞ ሃይማኖት ይሰኛል ይላሉ አባቶቻችን። በግሪኩ ዴሬኪያዌ፣ እግዚአብሔር የሰው ልጆችን የፈለገበት መንገድ ሃይማኖት ተብሎ ይጠራል። አዳም ወዴት ነህ አለውኝ፣ እነሆ ፈራውኝ አለ። ኃጢአትን ስለሰራው ፈራው፣ እንድትረዳኝ የሰጠኸኝ ሴት እርሷ አሳሳተችኝ አለ ይላል። ያው ኃጢአት ስንሰራ፣ በደል ስንሰራ፣ ጥፋት ሲገኝብን ስህተታችንን ወደ ሰው ወደ ሌላኛው ማላከክ የብዙዎች ባህሪ ነው። ስለዚህ እሷም ደግሞ በማን አሳበበች? በእባብ አሳበበች ነው። በእምነት ውስጥ በሃይማኖት ውስጥ ምክንያት ማቅረብ መዘርዘር ትርጉም የለውም። ይህም መረዳት በጣም ያስፈልጋል። መሸቃቀጥ ምናምን አያስፈልግም። በጣም ብዙ ሰው በሚገርም ሁኔታ በሃይማኖት ትምህርት ውስጥ መላምት መስጠት የሚፈልግ ሰው አለ። እንዴ ማን ስለሆነ በቃ ምን ታካብዳላችሁ? እግዚአብሔር እንዲህ ነው ምናምን። እንዴ እሱን ለእኛ መንገር አያስፈልግም። አሁን እያወራን ያለ ነው የተጻፈውን ስነ መለኮት አባቶቻችን የነገሩንን እግዚአብሔር አምላክ በቅዱሳን ላይ አድሮ ያጻፈውን ሕያውን ቃል ነው እያወራን ያለ ነው። ይሄ የሰው ፈጠራ አይደለም። ምሕረት ይቅርታ የእግዚአብሔር እንደሆነ ይታወቅ አይታወቅም። እግዚአብሔር በመጨረሻው ይቅር ሊል ይችላል። እሱን አናውቅም። መፍረድ የእግዚአብሔር ስራ ነው። ነገር ግን እግዚአብሔር ዕድሜን የሚሰጠን ለንስሐ ነው ብለናል። ታዲያ ሲራክ ምን ይላል? የእግዚአብሔር ቸርነት ብዙ ነው እያልክ በኃጢአት ላይ ኃጢአት ምን አትበል አታብዛ ይላል። ይሄ በእግዚአብሔር ላይ ማላገጥ እንደ ይሁዳ ብልጣብልጥነት የትም አያደርስም። ይሁዳ እኮ የክርስቶስን አምላክነት እኮ ፍጹም ክዶ እኮ አይደለም። እርሱ እንደሚያድናቸው ያውቃል። ለዛ ነው ሄዶ ታንቆ የሞተው። በሲኦል ያሉ ነፍሳትን በሙሉ ምን እንደሚያደርግ ነፃ እንደሚያወጣቸው ያውቃል። ስለዚህ አብሮ ያወጣኛል ብሎ እኮ ነው ቀድሞ ሄዶ ራሱን የሰቀለው። እንደዚህ አይነት ካልኩሌሽን በክርስትና ውስጥ የለም። እንደ ቃሉ መጓዝ፣ እንደ ቃሉ መኖር አግባብ ነው። እንደ ቻልነው መጠን ማለት አልችልም፣ ሌላ ጉዳይ ነው። ደካማ ስለሆንኩ ነው፣ ሌላ ጉዳይ ነው። በዚህ የእግዚአብሔር ቃል ላይ ግን ማስተባበያ መስጠት ግን በፍጹም አይቻልም። በፍጹም ሌላ ቦታ የሌለም ባህሪ ነው በእውነት እዚህ ቦታ ላይ ያለው። እኔ ይገርመኛል። በእምነት ላይ ሲሆን በቃ ይመጣል የማይሆን ጥያቄ። ከሰውም አይደለም ለመረዳትም ደግሞ አይደለም። አንዳንድ ጊዜ እናውቃለን። ዘመናዊ ትምህርት እኮ ገባችሁ? አዎ ገብታችኋል? ምንም እኮ አልገባል። ሳይገባው ገብቶኛል ብሎ የሚወጣ በጣም ብዙ ሰው ነው። ሳይገባውም ተመርቆ የሚወጣው ልክ እንደዛ ነው። እዚህ ሲሆን ግን በእግዚአብሔር ላይ ያለው ጥርጣሬ፣ በቅዱሳን ላይ ያለው ጥርጣሬ በጣም ታዲያ እንዴት ኦርቶዶክሳዊ ነን ማለት ይቻላል? ቅድም ብያቸዋል። ለሚጠራጠር ሰው ከእግዚአብሔር ዘንድ ምን አያገኝም ነው። አንዳች የሚያገኘው አይምሰለው ተብሎ ነው። ይሄ ሃይማኖት የነፍስ ጉዳይ ነው። ስለዚህ ጥርጣሬ ሊኖረን አይገባም። ካልገባን እውነት ነው መጠየቅ አለብን። ግን መጀመሪያ የራስን አውቆ ነው። የእነሱን ጥያቄ ዝም ብሎ እየሰበሰቡ መጥቶ እዚህ ቁጭ ብሎ ሬዚስት ማድረግ ይሄ በጣም ደካማነት። ብዙ ጊዜ ሰዎች መጽሐፍ የፍልስፍና መጽሐፍ ማንበብ ይፈራሉ እና ያሳብዳል ይላሉ። እውን ያሳብዳል ወይ? በባዶ ነገር ላይ እኮ የተመሰረተ ስለሆነ ምንም የሌለው ሰው ውስጡ ምንም የሌለው ሰው ነው የሰዎችን ጥያቄ የያዘ መልስ ስለሌለው የሚያብደው እንጂ ምንም የሚያሳብድ ነገር የለውም። እንደውም አባቶቻችን አሁን የረባ መናፍቅም የለም። የመጀመሪያው ዘመን ላይ ክርስትና ዘመን ላይ የነበሩ አብዛኞቹ እነ ሶቅራጦስ ቢባሉ ፕሌቶ እነዚህ እኮ ትርጓሜ ትምህርት ቤቶች ውስጥ እኮ ገብተው እኮ ክርስትናን የተማሩ ሰዎች ናቸው። እና አባቶቻችን በደንብ አድርገው ተራቀውበታል። በደንብ አድርገው እና ስለዚህ መረዳት ያስፈልጋል። ታዲያ ትክክለኛውን ምንጭ ግን ማወቅ ያስፈልጋል። እሱ ለዛ ነው አባትን ጠይቅ ይነግርህማል፣ ሊቃውንቱን ጠይቅ ያስታውቀውማል የሚለው ለዚህ ነው። በደቦ አይሆንም። ክርስቲያኖች አሁን ዩቲዩብ ላይ በዚህ በቲክቶኩም ላይ ያው ነን ብለው ይመጣሉ፣ ሊሆኑም ይችላሉ። ስለዚህ ሰው ፍጹም አይደለምና በተለያየ መንገድ ሲስቱ እናያለን። ታዲያ ይሄ ትምህርት ትክክል አይደለም ብሎ ከመካከል የሆነ ሰው ኮሜንት ሲያደርግ በጣም ብሶ ይናደዳል። እንዴት እሱን ትናገረዋለህ?
እሷ እንዴት ትናገራለህ? በቃ ይሄ ቅናት ነው ምናምን ብሎ ከስር ኮሜንት የሚያደርጉ ሰዎች ያንን ደግሞ ገብቶ ላይክ ያደርጋሉ። ኧረ ነውር ነው። ማወቅ ያስፈልጋል። የሚነገር የማይነገር ቅድም እንዳልኳቸው እናንተ እስከ መጨረሻው ብትማሩ ቴዎሎጂ ገብታችሁ ብትማሩ ነገረ መለኮት ስነ መለኮት የቤተ መቅደስ ሚስጥር ለእናንተ አይነገራችሁ። ለምን ይነገራችኋል? ቤተልሔም ውስጥ የሚሰራው ስራ ታዲያ ምኑን ምስጢር ሆነ? ካህናት ለምን ተመረጡ? እያንዳንዱ ቤተ መቅደስ ውስጥ የሚደረገውን ስርዓት እንዲህ ነው እያልን መንገር አይኖርብንም። ያ እያንዳንዱ ድርሻ አለ ማወቅ የሚገባው። ዲያቆን በድቁናው ልክ፣ ካህን በክህነቱ ልክ፣ ጳጳስም ልክ እንደዛው፣ ምእመንም ደግሞ የምእመንነት ድርሻ አለው። ያንን ነው የሚወጣው ማወቅ የሚገባው እንጂ ሁሉም ነገር ማወቅ አይኖርብንም። በስርዓተ ቅዳሴ ውስጥ ተሳታፊ ስለሆን በሌላውም ጸሎት ላይ ተሳታፊ ድርሻም ስላለን ለእኛ ይነገረናል። ስርዓተ ቅዳሴው እንዲህ ነው ሚስጥሩ ይሄ ነው እየተባለ የሚነገረን ነገር አለ። ከዛ ውጭ አልፎ መሄድ ግን አግባብ አይደለም። ስለዚህ እግዚአብሔር አምላክን እንግዲህ አዳምን ለማዳን ሰው ሆኗል የሚለውን ነገር መውሰድ የሚገባ ነው የሚሆነውና የክርስትና ሃይማኖት እግዚአብሔር ለሰው ልጆች በመገለጡ የተገኘ አምላካዊ ስጦታ መሆኑን ደግሞ ማወቅ ያስፈልጋል። ስለዚህ ሃይማኖት በትህትና ወደ እግዚአብሔር ለቀረበ ሰው እውቀትን የምትሰጥ ናት። እውቀትን ትሰጣለች። ስለዚህ ሃይማኖት ጥበብ ተብላ ትጠራለች። በትህትና ከቀረብን ለዚህ እኮ ነው የእግዚአብሔር ቃል ሲነገር ሰምታችኋል። ስለ አንዱ ቃል ፈንታ ስንት 30 60 100 ያማረ ፍሬ እንድናፈራ ይል። ቃሉን ሁላችንም እኩል ምን አናረግም አንረዳ። የመጀመሪያው ይሄ የሰው ልጆች ባህሪ ነው። የሚገርም እኮ ነው። በዚህ በዘመናዊ ትምህርት ውስጥም 3 አይነት ተማሪዎች አሉ። በጣም ፋስት ለርነር የሚባሉ ፈጣን ትምህርት መምህሩ ሲናገር የሚገባቸው ሰዎች አሉ። ዘግየት ብለው የሚገባቸው አሉ። ሚዲየም ለርነር፣ ስሎ ለርነር የሚባሉ ደግሞ አሉ። ዝቅተኛ የሆነ የትምህርት አቀባበል ያላቸው በጣም ብዙ እገዛ የሚፈልጉ ልክ ከዚህ ጋር የተቀራረበ እኮ ነው። የሚገርም ታዲያ በቤተ ክርስቲያንም እንደዛ ነው። ሚስጥር የሚገለጥላቸው ሰዎች አሉ። እንደ አቅማችን መጠን ይገለጥልናል። ሁላችንም ግን እግዚአብሔር የቃሉን ደጅ እንዲከፍትልን ግን ምን ማድረግ ይገባናል? አዎ መጽሐፍ ቅዱስ እንደዛ ነው ይፈልጋል። አስቡት እስቲ እንግዲህ ክርስቶስ እንዲህ አለ፣ በእኔም ማመን እኔም አደርገውን እኔም ከምሰራው በላይ ምን ይላል ይሰራል አለ። ክርስቶስ 120 ቤተሰብ ነው አርጎ ሄደው ከ5000 በላይ ህዝብ ይከተለው ነበር። ቅዱስ ጴጥሮስ የእግዚአብሔርን ጸጋ መንፈስ ቅዱስ ከተቀበለ በኋላ የሐዋርያት ሥራ ምዕራፍ 2 ከቁጥር 40 ጀምሮ እናንተ ተመልከቱት። በአንድ ቀን ስንት ሰው አጠመቀ? አያችሁት? የማን ጸጋ ከእርሱ ጋር ሲሆን? የእግዚአብሔር ጸጋ ከእርሱ ጋር ባልነበረበት ሰዓት ደግሞ አንዲት ሴት መጣችና አንተ ሰው ከዛ ሰው ጋር አልነበርክምን? አለባበስ አነጋገርም ይገልጥባል። ገሊላዊ አይደለምን አለች። ይህ የምትይውን ሰው አላውቅ። አያችሁ? ማን ከእርሱ ጋር ስላልነበረ? ማን ከእርሱ ጋር? አዎ ሴቷን ፈራት። ታዲያ የእግዚአብሔርን ጸጋ መንፈስ ቅዱስ ከተቀበለ በኋላ 3000 ሰዎችን አጠመቀ። ይህ ብቻ ሳይበቃው ንጉሱ አሰረው ይላል። ከዚህ በኋላ በዚህ ሰው ስም እንዳታስተምር ብለው አስፈራርተው ለቀቁት። እንገላለን አሉት። ከሰው ይልቅ አለ የሐዋርያት ሥራ ምዕራፍ 5 ቁጥር 29 ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ሞት እንኳን ቢሆን እንቀበላለን አለ። ምን ስላደረበት? እግዚአብሔር ጸጋ መንፈስ ቅዱስን በሁላችንም ላይ ያሳድርብን። ስለዚህ ሃይማኖት ማመን መታመን ማለት ነው ብለናል። ዘመን የማይቆጠርለት መለኮት እንግዲህ ዘመን ተቆጥሮለት የእኛን ስጋ ፍጹም ገንዘቡ በማድረጉ የአምላክን ፍቅር ፍጹም ፍቅሩን መረዳት የቻልንበት አንደኛው መንገድ ሃይማኖት ነው። ስለዚህ በሃይማኖታችን ለዚህ ዓለም ፈጣሪ መጋቢ እንዳለው እርሱ እግዚአብሔር መሆኑን መረዳት በጣም አስፈላጊ ነው የሚሆነው። ሃይማኖት እንግዲህ ለሚቀበሉት የድል ወይም የድህነት መሳሪያ ነች። ዓለምን የምታሸንፍበት መሳሪያችን ምንድን ናት? ሃይማኖት ናት። ወደ ደቀ መዛሙርት አመጣሁት አለ አንድ ሰውዬ በአጋንንት የተያዘ ልጁን አምጥቶ፣ ሊያድኑት ግን አልቻሉም። ከዛ ጌታችን ያንን ልጅ ፈወሰው ይላል። ካለበትም ደዌ ጽኑ ሕመም ገላገለው ይላል። ደቀ መዛሙርቱ ይህንን እኛ ስለምን ማድረግ አልቻልም? ስለ እምነታችሁ ማነስ ነው አላቸው። ስለ እምነታችሁ ማነስ ነው? ስለ እምነታችሁ ማነስ ነው አላቸው። የዚህን ጊዜ ምን አሉ? ጌታ ሆይ እምነት ጨምርልን አሉት። ምን ጨምርልን? እምነት ጨምርልን። ብዙ ይባላል። ጌታም እንዲህ አላቸው፣ የሰናፍጭ ቅንጣት ታክል እንኳን እምነት ቢኖራችሁ
የምን በጣም ትንሽ ናት ሰናፍጭ። ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተ ወደዛ ሂድ ብትሉት ይሆንላችኋል። ትንሽ እምነት ማለቱ ነው አይደለም። ሰናፍጭ ምልይት ናት። ተከፍሎ የለባትም። ሙሉ ናት። ባለ አንድ ግርባ ባለ ሁለት ግርባ ምናምን ነገር ታውቃላችሁ። እንደሱ አይነት ባህሪ የሌላት ናት። ፍጽምት ናት። ስለዚህ ፍጹም የሆነ ጥርጥር የሌለው ምን ሃይማኖት እምነት ይኑራችሁ ሲለው ጌታችን። ስለዚህ ድል የምናደርግበት እምነታችን ነው። ሃይማኖት አንዲት ናት። ኤፌሶን ምዕራፍ 4 ቁጥር 5 ሃይማኖት አንዲት ናት። ኤፌሶን ምዕራፍ 4 ቁጥር 5 በአጠቃላይ ሃይማኖት በአይን የማይታይ በእጅ የማይዳሰስ በጆሮ ብቻ ሰምቶ ይህ እንዴት ሊሆን ይችላል፣ ይህ እንዴት ሊደረግ ይችላል፣ ይህ ከባድ ነው ሳይሉ ምን ማለት ነው? ማመን። ኤርትራ ባህር ከፊታችሁ ተደቅኖ ኦሪት ዘጸአት ምዕራፍ 14 ላይ ተመልከቱ። የኤርትራ ባህር እንደ ክምር ከፊት ለፊታቸው ቆሞ ታያቸው ይላል። እግዚአብሔር ሙሴን አለው ቢያስከው በትር እሱን ባህር ምታው አለ። ቅዱሳንን የምናከብረው ቅዱሳን በራሳቸው ኃይል የላቸውም። ኃይላቸው ማን ነው? ሙሴን ያዘዘው ቢያዘው በትር ባህሩን እንዲመታ ማን ነው? እግዚአብሔር እኮ ነው ያለው። ያችን በትር ሙሴ ብዙ ጊዜ ይዟታል። ምታው አለው። ሙሴ የታዘዘውን አረገ። ቅዱሳንን የምናከብራቸው የእግዚአብሔርን ፈቃድ ስለሚፈጽሙ ነው። ሙሴም በያዘው በትር ባህሩን መታ፣ ባህሩም እንደ ሳር ክምር ቆመ ይላል። እንደምን ቆመ? ማን አቆመው? ይሄን በሙሴ ላይ አድሮ ይሄን ታምር የሰራ እግዚአብሔር። ከእረኝነት የጠራውን ሰው በኋላ ላይ እናያለን። ሙሴ እንዲህ ይለዋል እግዚአብሔር ሙሴን እኔ ይለዋል ምዕራፍ 7 ላይ እናንተ ገብታችኋል። ሂድ በፈርዖን ላይ አምላክ አድርጌ ሾሜሃለሁ ይለዋል። አያችሁት? በፈርዖን ላይ ምን አድርጌ ሾሜሃለሁ? አምላክ አድርጌ ሾሜሃለሁ ይለዋል። ቅዱሳን ማማለድ በጣም ተራ ነገር ነው። እግዚአብሔር አማልክት ዘበጸጋ የጸጋ አምላክ ይላቸዋል። አምላክነትን ሰጥቷቸዋል። ማማለድም አንዱ በጸሎቱ አስቡኝ፣ ችግር ውስጥ ነኝ በጸሎት አስቢኝ አትይም አንልም እንባባላለን። ምልጃ እኮ ነው ክርስቲያኖች፣ ሌላ ነገር የለውም። ምልጃ ይሄ ነው። በጸሎት አስበኝ እንላለን። ደካማውን ሰው እንኳን እግዚአብሔር ስለዛ ሰው ሲል ይምረናል፣ ይቅር ይለናል። እርሱ መሐሪ ነው። ስለዚህ እምነታችን እንግዲህ የማይታይ በቃ በሚታይ ነገር ምናምን ከሆነ እንዴት ሃይማኖት ልንለው እንችላለን? ሃይማኖት ይኸውላችሁ እንዲሁ የምናምነው ነው። እንዲሁ ያለምንም መስፈርት ቴረም የለው። ታውቃላችሁ ቴረም ማቴማቲክስ? አዎ እንሰራለን። በዚህ ቴረም መሰረት እንዳለ በኤክስፐሪመንት ቼክ ማድረግ አይቻልም። እሱ ስጋዊ ስራ ነው፣ የሰው ልጆች ስራ ነው። ግልጽ ነው። ሰው በላብራቶሪ ሰርቶ የሚያረጋግጠውን ነገር ሃይማኖት እንለዋለን እንዴ? ሊባል ይችላል? አይችልም እኮ። ስለዚህ ሃይማኖት ከዚህ ሁሉ በላይ ነው። ምክንያቱም የእግዚአብሔር ስራ ከሰው ልጆች ሕሊና በላይ ነው። ስለ እግዚአብሔር ስንነጋገር እኮ ክርስቲያኖች እኛን ሊገባን በሚችል ልክ ብቻ፣ የሰው ልጅ ሊረዳው በሚችል መልክ ብቻ መጽሐፍ ቅዱስ የተጻፈው እንደዛ ነው። የሰው ልጅ ሊረዳው በሚችል መልኩ ብቻ ነው። ሁሉም ደግሞ በተመሳሳይ ይሄን ሊረዳ አይችልም። እንደው ዘመኑ ድብልቅልቅ ያለበት ጊዜ ሆኖ እንጂ ኢንጂነሪንግን የሚማሩ ሰዎች በጣም ሃይ የሆነ ኢንተሌክቹዋል ቲንኪንግ ያላቸው ሰዎች ሊሆኑ ያስፈልጋል። የቁጥር ትምህርት ላይ አይደለም እንዴ? ሕክምናም ላይ ገብተው የሚሰሩ ሰዎች በጣም ትንሽ የሆነ ኤረር የሚሰሩ ሰዎች በጣም በትምህርት በአካዳሚክሱ በጣም ጥሩ የሆነ ውጤት ያላቸው ናቸው። ምክንያቱም በሰው ሕይወት ላይ ስለሚሰሩ። ሌላው እንደ ነጥቡ እንደ አቅሙ 30 አይደለ እንዴ? 30 ያፈራው ወደሆነ ነገር 60 ያለው የሆነ ቦታ ላይ 100 ያለው ደግሞ ወደ ተሻለው ነገር ይመጣል። ዓለም እንኳን ይሄን ታደርጋለች። እንደዛ ነው። ስለዚህ የሰው ልጅ በዚህ ልክ ሊያረጋግጠው የሚችለውን ነገር ሃይማኖት ልንለው አንችልም። ይሄ ከሊና በላይ ነው፣ ከሊና በላይ ነው። ስለዚህ ይህ እንዴት ይሆናል እንዴት ይደረጋል ብሎ ሳይጠራጠሩ ማመን ምን ተብሎ ይጠራል? ሃይማኖት ይሰኛል። አንድ ታሪክ ልንገራችሁ፣ መጽሐፍ ቅዱሳዊ ታሪክ። በዚህ በማቴዎስ ወንጌል ምዕራፍ 8 ላይ እናገኘዋለን። ዮሐንስ ምዕራፍ 14 ላይ በተመሳሳይ ጌታችን
በባህር ላይ ደቀ መዛሙርቱ በሌሊት በባህር ላይ ሲሄዱ ማዕበል ተነሳባቸው ይላል። ምን ተነሳባቸው? ማዕበል ተነሳባቸውና ደነገጡ፣ ታወኩ። ከዛ ምሽት ስለነበረ ጨለማ ነው እንግዲህ፣ ልምድ አላቸው በባህር ላይ። ይሁን እንጂ ማዕበሉ በጣም አንገላታቸው። የዚህን ጊዜ ሲጨነቁ ከፊታቸው ጌታችን በባህሩ ላይ እየተራመደ ይመጣ ነበር። ይህንን ተመለከቱ። ማዕበሉን ጸጥ እንዳደረገ ይላል ምዕራፍ 8 ቁጥር 23 ላይ። ወደ ታንኳን በወጣ ጊዜ ደቀ መዛሙርቱ ተከተሉት። እነሆም የማዕበሉ ታንኳ እስኪደፍነው ድረስ ባህር ውስጥ ታላቅ መናወጥ ሆነ ይላል። ከዛ በኋላ ጌታችን ማዕበሉን ገሰጸው፣ ጸጥ አደረገ። ጌታ በባህሩ ላይ ሲረማመድ ሲያይ ቅዱስ ጴጥሮስ ሌሎቹም ግራ ገብቷቸው ይህ ምንድን ነው ከፊታችን ያለው? ምትሃት ነውን? እኛን ባስጨነቀን ማዕበል ላይ የሚረማመድ እርሱ ማን ነው አሉ ይላል። ጌታችን እኔ ነኝ አላቸው። ጴጥሮስ ይህን የሰማ ጊዜ ጌታ ሆይ አንተስ ከሆንክ እንድመጣ ፍቀድልኝ አለው። ና ተፈቅዶልሃል አለው። ቅዱስ ጴጥሮስ በባህር ላይ መራመድ ጀመረ በእምነት። ከዛ በኋላ ወደ ልቡ ተመለሰ ይላል። መስመጥ ጀመረ ይላል። መስመጥ ጀመረ። ተጠራጠራ። ጴጥሮስ ተጠራጣሪ ነው እንደምታውቁት። ከዛን አንገቱ ላይ ደረሰ ይላል። የዚህን ጊዜ ጌታ ሆይ አድነኝ ብሎ ጮኸ ይላል። አያችሁ፣ ይሄ ሕፃናት በቤታችን መሄድ የጀመሩ ሕፃናት ና ስትሉት እናንተን እያየ ከሆነ ያለምንም ችግር ተንገዳግዶ ይመጣል አይደለም? መሀል ላይ ጎንበስ ካለስ ከዛ ጎንበስ ባለበት እዛ ይወድቃል። ልክ እንደዛ ማለት ነው። ጴጥሮስ ልክ መጠራጠር ሲጀምር መስመጥ ጀመረ ነው የሚለው። ግን ይህ ሰው እውነት በጣም መልካም ሰው ነው። መስመጥ ሲጀምር ዝም አላለም። ምን አለ? ጌታ ሆይ ምን በለኝ አድነኝ አለ። አያችሁ፣ እኛም በተለያየ ችግር ውስጥ ስንሆን ልክ የቅድሙ አይነት የጥፋተኝነት በደላችን በጣም እየበዛ እንደሆነ ሲሰማን ራስን ወደ መጥላት በፍጹም አትሄዱ። እግዚአብሔር እንደዚህ ይላል፣ ነፍሴ አትጸየፋችሁም ይላል። ነፍሴ ምን አትላችሁ? አትጸየፋችሁ። እኛ ራሳችንን የምንጠላውን ያክል ማን አይጠላንም? ሰዎች የሚጠሉን ያክል እግዚአብሔር ፍጹም አይጠላንም። አታስታውሱም እንዴ? በዛ ግፊያ መካከል 12 ዓመት ሙሉ ደም ይፈሳት የነበራት ሴት ሰዎች ሁሉ እያክፋፉ ሲያባርሯት፣ እርሱ ግን አያችሁ ተቀበላት። ነፍሴ አትጸየፋችሁም ነው የሚለው። ስለዚህ እንደ ቅዱስ ጴጥሮስ ጌታ ሆይ አድነኝ ማለት ያስፈልጋል ማለት ነው። እነዚህን 3 ነገሮች ላስይዛችሁና ከርቀትም የምትመጡ ሰዎች ትኖራላችሁ። እኔም በተመሳሳይ ከርቀት ነው የምመጣው። የሚቀጥለው ሳምንት ላይ ልክ በዛሬው ሰዓት መጀመር እንድንችል ቀድሜ ብለቃችሁ መልካም ይሆናል ይመስለኛል። እነዚህን 3 ነገሮችን ያዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን የምትመራባቸው የምታስተዳድርባቸው 3 የትምህርት ዘርፎች አሉ፣ ዋና የሚባሉ ማለት ነው። ስለዚህ ምን ትላላችሁ? ርዕሱን ቤተክርስቲያን ልጆቿን የምትመራባቸው 3 የትምህርት ዘርፎች። ቤተክርስቲያን ልጆቿን የምትመራባቸው 3 የትምህርት ዘርፎች። የመጀመሪያው ዶግማ፣ ዶግማ። ሁለተኛ ቀኖና፣ ቀኖና፣ ቀኖና። ሶስተኛ ትውፊት፣ ትውፊት፣ ትውፊት። እነዚህ ቤተ ክርስቲያን ልጆቿን የምትመራባቸው የትምህርት ዘርፎች ናቸው። በጣም ብዙ ትምህርት ልትማሩ ትችላላችሁ። እነዚህ ሁሉ ትምህርቶች የሚጠቃለሉት በእነዚህ ውስጥ ነው። የመጀመሪያው ዶግማ የሚባለው ነው። እርሱ ሊለወጥ፣ ሊቀየር፣ ሊሻሻል የማይችለው የቤተ ክርስቲያን ትምህርት ምን ይባላል? በቃ። ስለዚህ ዶግማ ላይ አጭር የምትይዙት ምንድን ነው? የማይለወጥ የማይቀየር ማለት ነው። ሲኖዶስ ተሰበሰበ፣ ምን ተሰበሰበ፣ ፈጽሞ ምን አይደረግም? አይቀየርም። ስለዚህ በቤተ ክርስቲያናችን ውስጥ ለምሳሌ 10ቱ ቃላት በዝተዋልና 9 ይሁኑ የሚል ጥያቄ ከምዕመናን ቢነሳ ይሆናል? አይሆንም።
ይህን የማድረግ ስልጣን ለሊቃነ ጳጳሳት ተሰጥቷል? በፍጹም። ስለዚህ በቤተ ክርስቲያናችን ሊቀየር ሊለወጥ የማይችለው ነገር ምን ተብሎ ይጠራል? ዶግማ ይባላል። የግሪክ ቃል ነው። የማይለወጥ የማይቀየር የማይሻሻል ማለት በምንም አይነት ጉዳይ። ስለዚህ በመጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል በሙሉ ዶግማ ነው፣ አይቀየርም። መጽሐፍ ቅዱስ ምንድን ነው? ዶግማ ነው፣ አይቀየርም። በዚህ ውስጥ ያለ ቃል ለዚህ ነው ቅድም እንደኛ አስተሳሰብ እኔን እንደሚመስለኝ ተብሎ አይተረጎምም፣ አይነገርም፣ ማስተባበያ አይሰጥለትም። እውነት እውነት እላቸዋለሁ እያለ ጌታ እንደተናገረ ይህ ቃል የእውነት ቃል። ስለዚህ 10ቱ ትእዛዛት፣ 6ቱ ቃላተ ወንጌል ታውቃላችሁ። በአዲስ ኪዳን ያሉት 6ቱ ቃላተ ወንጌል ቅድም ማቴዎስ 25 ከቁጥር 25 ጀምሮ የገለጽኩላችሁ እነዚህ ናቸው። ተርቤ አብልታችሁኛል ወይ? ተጠምቼ አጠጥታችሁኛል ወይ? ታርዤ አልብሳችሁኛል ወይ? ታምሜ ጠይቃችሁኛል ወይ? ታስሬ ጎብኝታችሁኛል ወይ እያለ ጌታ ሲጠይቅ ጌታ ወይ መች ተርበህ አይተን መች ተጠምተህ አይተን ይሉታል። እርሱም እንደዚህ ይላቸዋል፣ ከነዚህ ከታናናሾቹ ለአንዱ ያላደረጋችሁት ለእኔ ምን አላላችሁም ይላቸዋል ነው የሚለው። ስለዚህ 6ቱ ቃላተ ወንጌል፣ 5ቱ አዕማደ ምስጢራት ምን ይሰኛሉ ነው? ዶግማ ይሰኛሉ። እነዚህና መሰል ጉዳዮች የሥርዓተ ቤተክርስቲያንን በተመሳሳይ የማይለወጡ የማይቀየሩ ነገሮች ይሆናሉ ማለት ነው። ሊጨመር ሊቀነስ የማይችል የቤተክርስቲያን ትምህርት ቀኖና። ቤተክርስቲያን እንግዲህ ከዓመት እስከ ዓመት ስርዓት ባለው መልኩ እንደምትሄድ ይታወቃል። ስለዚህ ቤተክርስቲያን አገልግሎቷን የምትመራበት ሂደት ምን ተብሎ ይጠራል? ቀኖና ይሰኛል። ለምሳሌ ቅዳሴ ዶግማ 14 ቅዳሴያት እንዳሉ ታውቃላችሁ አይደለ? 14 ቅዳሴያት በስተዋል ይቀነሱም አይባልም። አይ በቃ ቅዳሴ ረጅም ነው እንዴ 3 ሰዓት ሙሉ እኛ ምን አደከመን ይበቃናል፣ አቡነ ዘበሰማያት ኪዳን አድርሰን 30 ደቂቃ 40 ደቂቃ ከቆምን አይበቃም እንዴ ብሎ ማስተካከል ፈጽሞ አይቻልም። ግን ቅዳሴውን ሰዓቱን ምን ልናደርግ እንችላለን? ልናስተካክለው እንችላለን። ከምን አንጻር? ከአየር ንብረት አንጻር። ለምሳሌ እንደ አዲስ አበባ ተጨባጭ ሁኔታ ላይ የጾም ወቅት ላይ ውሎ ቅዳሴ ስለሆነ ከሰዓት በኋላ 6 ተኩል ላይ አብዛኛው አዲስ አበባ ከተማ ላይ ይገባል አይደለም? ይህንን የጾም ወቅት ውሰድና ወደ አፋር ውሰዱት፣ ወደ ጋምቤላ ላይ ውሰዱት። በጣም ሀሩር ነው የሚሆነው አይደለ? ስለዚህ ልክ እንደዚህ አይነት ቦታዎች ላይ ምን ሊያደርጉት ይችላሉ? 6 ሰዓት የሚገባውን 6 ሰዓት ሊገቡ ይችላሉ። 5 ሰዓት ላይ ምናምን ሊገቡ ይችላሉ። ስለዚህ እንዲህ አይነቱ ነገር ብዙም ችግር የለውም ለማለት ነው። ግልጽ ነው። ጾም ዶግማ ነው። ማንኛውም ክርስቲያን መጾም አለበት። ግን የታወቀ ችግር ቢኖርበት፣ ለምሳሌ ያ ሰው ዲያቤቲክ ቢሆን፣ የስኳር ታማሚ ቢሆን፣ ወይም ደግሞ ሌላም የጤና እክል ኖሮት መድኃኒት እየወሰደ ቢሆን፣ ወይም ፕሬግናንት ብትሆን አንድ ሴት ከጸነሰች እንድትጾም አለ አትገደድም። የምታጠባም ከሆነ ልክ በዛው ልክ ማለት ነው። እንዲህ አይነቱ ነገር በምን ይደነገጋል ማለት ነው? በቀኖና ቤተክርስቲያን ይደነገጋል። አያችሁ፣ የሚተዳደረው እንደዛ ነው። እንደው አናቅም ዝም ብለን ቤተ መቅደስ ገብተን እንቆማለን እንጂ ቤተ መቅደስ የምእመናን ቦታ፣ የዲያቆናት ሚስት፣ የመርጌቶች ሚስት፣ የካህናት ሚስት አቆራረብ፣ የካህናት የዲያቆናት ታውቃላችሁ? የለም። ዝም ብሎ አጀባጀብ ነው እኛ ጋር ያለው ነገር፣ ከምን ካለመማር የመጣ ነገር። ስለዚህ እንዲህ ያለው ስርዓት በምን ይደነገጋል ነው? በቀኖና ቤተክርስቲያን ይደነገጋል። ትውፊት ይቆየን። የሚቀጥለው ሳምንት እግዚአብሔር ቢፈቅድ ቢወድ እንጨርሰዋለን ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መላእክትን በጽራሪያም ጻድቃንን በገዳም ነቢያትን በጾም ሐዋርያትን በአጽናፈ ዓለም እንዳጸና እኛንም በቀናች በተዋሕዶ ሃይማኖት እስከ መጨረሻው ያጽናል። እግዚአብሔር ይስጥልኝ። አብራስ